ሰላም ሰላም ውድ የኞታ ቲቶር ቤተሰቦቻችን እንደምን አላችሁ? እንደምን ቆያችሁ? እኔ ያስጠኛንባቸው ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ባለፈው በሰራውላችሁ ቪዲዮ መሰረት እንግዲህ በቀጣይ ለተከታታይ ዛሬ ፓርት 1 ብለን እንጀምራለን። በቀጣይ ደግሞ በተከታታይ እንዴት አድርጋችሁ በዚህ በአጭር ጊዜ ውስጥ አጥንታችሁ ውጤታማ የሆነ ወይም ደግሞ ከ500 በላይ ውጤት ማምጣት እንደምትችሉ በተከታታይ ቪዲዮ ሰራላችኋለሁ። እንግዲህ ከዛ በፊት ግን ዛሬ የምናደርገው ምንድነው? ዛሬ ፓርት ዋናችን የሚሆነው በጥያቄ መልክ ይሆናል ማለት ነው። በጥያቄ ከዛን በኋላ ማድረግ ያለባችሁ ነገር አድርጋችኋል አላደረጋችሁም እያልን ከዛም በጥያቄ በዛው ደግሞ መልስ ጥያቄና መልስ እያደረግን አጠር ያለች ቪዲዮ ዛሬ ለእናንተ ይዤ ቀርቤያለሁ። ይህን ቪዲዮ እስከ መጨረሻ ድረስ በማየት እንግዲህ እንድትጠቀሙ አደራላለሁ። ወደ ቪዲዮ እገባለሁ፣ ወደ ሀሳብ እገባለሁ ማለት ነው። የመጀመሪያው የሚሆነው እንግዲህ እንደሚታወቀው ላለፉት አመታት ኢንትራንስ በጣም ብዙ ተማሪ ይፈተናል። ነገር ግን የሚያልፈው በጣም ጥቂት ከ3-4% ያላለፈ በመሆኑ አብዛኞቻችሁ በጣም ዲፕሬሽን ውስጥ ወይ ደግሞ ፈተና እየደረሰ ሲመጣ የተጨነቃችሁ ፈተናውን ማግኘት ያለባችሁን ውጤት ሳታገኙ ለፍታችሁ ሚስ እያደረጋችሁ ትገኛላችሁና ያንን ግን ቀለል ባለመልኩ ያለማካበድ ቀለል ባለመልኩ እንዴት አድርጋታችሁ ከዚህ በኋላ ብቻ እስካሁን ምንም እንኳን ባትዘጋጁ ከዚህ በኋላ ብቻ ባላቻችሁ ጊዜ ተዘጋጅታችሁ ጥሩ ውጤት አምጥታችሁ ማለት እንደምትችሉ ይሄ ድንቅ የሆነ ከዚህ በኋላ መሰራላችሁ ድንቅ የሆነ ቪዲዮ ወይ ደግሞ እናንተን የሚያግዛችሁ ሀሳብ ወይ ደግሞ መንገድ ይሆናል ማለት ነው። ይሄን ማሳያችሁ መንገድ ጥሩ የሆነ መንገድ ይሆናል ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙ ተማሪዎች እንዲደርስ ለብዙ ኢትዮጵያውያን ተማሪዎች እንዲደርስ ደግሞ እናንተ አግዙኝ ይላል ያልኩኝ ወደ መጀመሪያ ሀሳብ ስገባ እንግዲህ ኢንትራንስ እንዴት አድርጋታችሁ ከ500 በላይ ቢያንስ ከ500 በላይ እንዲሁም ደግሞ ጥሩ ውጤት ለማምጣት ምን ማድረግ አለባችሁ የሚለው እናያለን። የመጀመሪያው እንግዲህ ከመጀመሪያ ጥያቄ ስነሳ አሁን ጥያቄ የኳችሁ ይሄን አድርጌያለሁ የሚለው እናንተ በራሳችሁ እየመለሳችሁ ትሄዳላችሁ ማለት ነው። የመጀመሪያው አሁን 12ኛ ክላስ ናችሁ፣ 12ኛ ክላስ ተፈታኝ ናችሁ። ስለዚህ 12ኛ ክላስ ፈተና ደግሞ የሚመጣው ከ9 ከ10 ከ11 ከ12 ነው። እንደ 12ኛ ክላስ ተፈታኝ ቀድሜ የመጠይቃችሁ ነገር እስኪ ጀስት ትምህርቱን እንኳን ተዉትና የመጀመሪያው ጥያቄያችሁ እንዲሆን የምፈልገው ምንድነው? ለቀጣዩ በጣም ስለሚያግዘን ነው። የመጀመሪያው ጥያቄው እንዲሆን የምፈልገው ምንድነው መሆን የምትፈልጉት? ማለቴ ተምራችሁ ስጨርሱ ተምራችሁ 12ኛ ክላስ አልፋችሁ ምንድነው መስራት የምትፈልጉት ወይ ደግሞ ምንድነው ማጥናት የምትፈልጉት? ወይዘር ኢንጂነሪንግ፣ ሜዲሲን፣ የፈለጋችሁ ህግ ሊሆን ይችላል፣ አካውንቲንግ ሊሆን ይችላል። ግን ምንድነው የምትፈልጉት? የመጀመሪያ ዓላማችሁ ምንድነው የሚለው የመጀመሪያ ጎል ያስፈልጋል። እኔ ይሄን መሆን እፈልጋለሁ። በኢትዮጵያ ላይ እንደዚህ ያሉ ችግሮች አሉ። እነዚህ ችግሮች ለመቅረፍ ስለዚህ ይሄን መሆን እፈልጋለሁ። ይሄንን ሆኜ ችግሮቹን ተጋፍጬ ችግሮችን ቀርፌ ለብዙ ኢትዮጵያውያን መፍትሄ መሆን እፈልጋለሁ የሚል ትልቅ ሀሳብ መጀመሪያ ትልቅ እቅድ ሊኖራችሁ ይገባል ማለት ነውና ይሄን አስቀምጣችኋለሁ። ለምሳሌ ኢትዮጵያ ውስጥ እንደ አንድ በቀላሉ ምሳሌ ለመስጠት ያክል ኢትዮጵያ ውስጥ ለምሳሌ እንደ የኢትዮጵያ አስተዳደር ከጀምሮ እስከ ያለው ማለት ነው የፍትህ ስርዓቱ በጣም ትክክል አይደለም ብሎ የሚያስብ አንድ ተማሪ ስለዚህ እኔ ምን መሆን አለብኝ ብሎ ያስባል ማለት ነው። ስለዚህ ማንም አይደለም የሚያስተካክለው እኔ ህግ ተምሬ ሎየር በመሆን ወይ ደግሞ የሀገሪቱ ትልቅ የሚያስፈልግበት ቦታ ወይ ደግሞ ይሄን ለማስተካከል የሚያስፈልገውን ፖዚሽን በመያዝ ማስተካከል ፈልጋለሁ የሚል አቋም ብቻ ሳይሆን ከዛን እቅድ ይዞ ጎል አስቀምጦ ሞራል መቻል አለበት ማለት ነው። ወደ 12ኛ ክላስ ለመፈተን ከመዘጋጀቱ በፊት ይሄን ማቀድ መቻል አለበት። አንድ ተማሪ ምን መሆን እንደሚፈልግ ስለዚህ ብዙ ህሙማን ካየ በብዙ ህሙማን የሚሰቃዩ እንትኖችን ማሰብ ከቻልክ ስለዚህ እነዛን ህሙማን ለመፈወስ ምን መቻል አለብህ ማለት ነው። አንተ ዶክተር መሆን መቻል አለብህ ማለት ነው። ስለዚህ እንደዚያ ወይ ደግሞ ቢዝነስማንም ሊሆን ይችላል። ብቻ የሆነ በቃ ውስጣችሁን ድራይቭ ወደፊት የሚወስዳችሁ ውስጣችሁን ድራይቭ የሚያደርግ አንድ እቅድ ወይ ደግሞ ጎል ድሪም መያዝ አለባችሁ። የመጀመሪያው ይሆናል ማለት ነው። የመጀመሪያው ይሄ ይሆናል። ታዲያ ይሄን ለምንድን ነው እንደዚህ ይሄ ያልኳችሁ? ይሄ ያስፈልጋችኋል ያልኳችሁ ይሄ ሲኖራችሁ ይሄ እቅድ ሲኖራችሁ አንድ ተማሪ መቼስ ሜዲሲን ለመግባት ወይ ደግሞ ሎየር ለመሆን ኢንጂነሪንግ ለመማር
ብቻ ያው የተለያዩ ኮርሶች አሉ፣ የተለያዩ ዲሲፕሊኖች አሉ። እነዚህን ዲሲፕሊኖች ለመማር ቀድሞ እንትን ማሟላት ያለበት ቅድመ ሁኔታዎች አሉ። ለምሳሌ አንድ ተማሪ ፊዚክስን፣ ኬሚስትሪን እና ማትስን በጣም ጎበዝ ካልሆነ ኢንጂነሪንግ ገብቶ ሰክሰስፉል ሊሆን አይችልም። ኢንጂነር ለመሆን ከፈለግ ስለዚህ እነዚህን ላይ ትኩረት ማድረግ መቻል አለብህ ማለት ነው። የእኔ ጥያቄ አሁን ከፖይንት ላይ ጋር ስለሆነ ኢንትራንስን እንዴት ነው ፓስ ማድረግ የምችለው ጥሩ ውጤት ማምጣት የምችለው ከሚለው ጋር ስለሆነ ኢንትራንስን ጥሩ ውጤት አመጣህ ፓስ ለማድረግ ቀድመህ ስለዚህ ካሰብከው ሀሳብ ጋር አዛም ነው ማለት። ለምሳሌ አንተ ያሰብከው ሜዲሲን ለመሆን ከፈለግ ሜዲሲን ለመሆን አንድ ተማሪ ሜዲሲን ለመግባት ስለዚህ ኮምፒት የሚያደርገው ተማሪ በጣም ሁሉም ሰው ብዙ ተማሪዎች ስለሚፈልጉ ጎበዝ ተማሪዎች ከነዛ ጋር ኮምፒት ማድረግ መቻል አለብህ። ከ500 እና ከዛ በላይ ማምጣት ይኖርብሃል ማለት ነው። ከ500 እና ከዛ በላይ ማምጣት ይኖርብሃል። ያን ለማምጣት ደግሞ ስለዚህ 500 ለማምጣት የሚያስብ ተማሪና 350 አምጥቶ ዩኒቨርሲቲ ለመግባት ብቻ የሚያነብ ወይ ደግሞ የሚያስብ ተማሪ ዝግጅቱ እኩል ሊሆን አይችልም። 500 ለማምጣት ከፈለክ ዝግጅትን በዛው ልክ ይሆናልና ያንን ማሰብ እንዲቻል ነው። መጀመሪያ እቅድ ያስቀምጡ ያልኳችሁ በዝርዝር እመጣበታለሁ በቀጣይ ቪዲዮዎች። ነገር ግን የመጀመሪያው ይሄንን አስባችኋለሁ። ስለዚህ ስንቶቻችሁ ናችሁ ህልም ኖሯችሁ መማር የምትፈልጉትን ነገር አካውኑ አስባችሁ አቅዳችሁ አስቀምጣችሁ በጽሁፍ ስለዚህ ማጥናት የጀመራችሁ ስንቶቻችሁ ናችሁ? የመጀመሪያ ይሆን። ሁለተኛው ስንት ማምጣት እንደምትፈልግ መወሰን። ስንት ማምጣት እንደምትፈልግ መወሰን። ለምሳሌ አንተ ጥሩ ውጤት ለማምጣት አስብ፣ ጥሩ ውጤት ብቻ በሚለው ከተጓዝክ ነቲንግ በቃ ይሄ አላስቀምክም። የት መድረስ እንደምትፈልግ ምንም ሪስትሪክት አድርገህ ያስቀመጥከው ነገር የለምና ስለዚህ ሁኔታዎች እንዳደረጉ ነው የምትሆነው ማለት እንደዛ ብሎ ነገር የለም። ፊክስ አድርገህ ስንት ማምጣት እንደምትችል አስቀምጪ። ለምሳሌ ከ550 እስከ 560 ወይ ደግሞ 600 ከ590 እስከ 600 እያላችሁ የሆነ አቅማችሁን ታውቃላችሁ የእናንተን። ስለዚህ ከዚህ በኋላ ያለኝን ጊዜ ሁሉ ፐርፌክትሊ ተጠቅሜ ስንት ማምጣት እችላለሁ የሚለውን ነገር ገምግሙና አንደኛ ቅድም ካልኳችሁ ከፍላጎታችሁ ጋር የሚስማማ የሚጣጣም እቅድ አስቀምጡ። ስንት ማምጣት አለብኝ ብላችሁ ከ500 ይሄን ያህል ራንክ ብላችሁ ያንን አስቀምጡ። ይሄን ስላችሁ ግን ዝም ብላችሁ በሐሳብ ብቻ አይደለም፣ ያን ያሰባችሁትን በጽሁፍ አስቀምጡት። ጽፋችሁ ቢቻላችሁ የምታጠኑበት ዶርም ውስጥ ግድግዳ ላይ ለጥፉት። ስለዚህ ስንት ማምጣት እንዳለባችሁ ቀድማችሁ እቅድ ያዙ። ይሄ ነው። ሶስተኛው ፕሮግራም ማውጣት። ፕሮግራም ማውጣት ስላችሁ እንዴት ነው? እስካሁን እንግዲህ ያው ሁላችሁም የራሳችሁ ልምድ የራሳችሁ ያካሄድ የአጠናን ዘይ ሁኔታ ይኖራል፣ የአጠናን ልምድ ይኖራችኋል። እኔ ግን ካለኝ ልምድ እንዳስጠኝነቴ ምናልባት ከ10 ዓመት በላይ በማስጠናት ቆይቻለሁና ከ9ኛ ክላስ ጀምሬ ነው እያስጠናው እስካሁን ዩኒቨርሲቲን ጨምሮ ስቲል አሁን ባለሁበት እንኳን ሁኔታ ስራዬ ይሄው ነው ማስጠናት። ስለዚህ ተማሪዎች እንዴት ኢፌክቲቭ ይሆናሉ የሚለውን ነገር ሪሰርች ማድረግ ነውና እንደኔ ፕሮግራም አሁን ዛሬ የምነግራችሁ ምንድነው ፕሮግራም ማውጣት ነው። ፕሮግራም በቀጣይ እንዴት አድርጌ በቴብል አድርጌ አውጥቼ በደንብ በዝርዝር ሰራላችኋለሁ በቀጣይ ቪዲዮ። ፕሮግራም ብቻ እንዴት መጠቀም እንዳለበት፣ እንዴት እንደምትጠቀሙ፣ ምን አይነት ፕሮግራም በምን አይነት ፕሮግራም መጓዝ እንዳለባችሁ እሱን እነግራችኋለሁ። ግን ዛሬ ፕሮግራም አውጡ ስላችሁ እንዴት ነው ፕሮግራም የምታወጡት? ፕሮግራም ማለት አሁን ለምሳሌ አሁን ያለው ዛሬ ቀን ስንት ነው? ቀን 2 ነው አይደለ? ዛሬ የካቲት 2 ነው። ስለዚህ ከዚህ በኋላ ያላችሁን ጊዜ አስሉና በዚህ ጊዜ ውስጥ ከ9ኛ ክላስ ጀምሮ እስከ 12ኛ ክላስ ያለውን መጽሐፍቶች በአጠቃላይ ጨርሳችሁ መጨረስ ብቻ አይደለም ደግማችሁ ጥያቄ ሰርታችሁ ወደ ፈተና ለመቅረብ ዝግጁ የምትሆኑበትን አውድ የምታረጋግጡት ወይ ደግሞ ይሄንን ፐርፎርማንስ አዳብራችሁ ለዛ ብቁ የምትሆኑበትን መንገድ እንዴት ነው መፍጠር የምትችሉ ብዬ ሳስብ እኔ አንድ ነገር ልምከራችሁ። ፕሮግራም አውጡ። ፕሮግራማችሁ እንዴት መሆን መቻል አለበት? ለምሳሌ ከሰኞ እስከ እሁድ ድረስ ምንም አይነት ጋፕ በሌለ ሁኔታ ከሰኞ እስከ እሁድ ድረስ 3 በተለይ አሁን ለብቻ ዝርዝር ነግራችኋለሁ። በመንግስት ትምህርት ቤት የምትማሩ ተማሪዎች ይህንን ለእናንተ ጊዜው በጣም ሰፊ ስለሆነ በደንብ አስፍታችሁ ማንበብ ትችላላችሁ። በደንብ አስፍታችሁ ፕሮግራም ማየት ትችላላችሁ። ነገር ግን በግል ትምህርት ቤት የምትማሩትን ኢንክሉድ አድርጌ ስለሆነ አሁን ይህንን ቪዲዮ ያዘጋጀው። ስለዚህ ምንድን ነው የምታደርጉት? በቀን ለምሳሌ ስንት ትምህርት ማንበብ ትችላሉ ብላችሁ አስቡ። ከትምህርት ቤት መልስ በኋላ ትምህርት ቤት እስከ 10 ሰዓት ትማራላችሁ። ከዛ ከ10 ሰዓት መልስ በኋላ 3 ፕሮግራም ማንበብ ትችላላችሁ። እንዴት በሉኝ። የመጀመሪያው
ከ10 ሰዓት ተኩል ወይም ከ11 ሰዓት ባለው ከ11 ሰዓት እስከ 1 ሰዓት ባለው ከ11 ሰዓት እስከ 1 ሰዓት ባለው ለ2 ሰዓት አንድ ፕሮግራም ማንበብ ትችላላችሁ። ማታ ከ2 ሰዓት ጀምሮ 2 ሰዓት እስከ 2 ሰዓት ድረስ ራሳችሁን በልታችሁ ምናምን ብቆዩ ከ2 ሰዓት ከ2 ሰዓት ተኩል ጀምሮ እስከ 4 ተኩል እስከ 5 ሰዓት ድረስ ሌላ አንድ ፕሮግራም ታነባላችሁ፣ የማታ ፕሮግራም። እንዘን ጠዋት ትነሱና 5 ሰዓት ተኛላችሁ። 5 ሰዓት ተኝታችሁ ዜን 12 ሰዓት ብትነሱ ወይ ደግሞ 11 ሰዓት ብትነሱ አይ ቲንክ 6 ሰዓት እንቅልፍ በቂያችሁ ነው። ስለዚህ 11 ሰዓት ብትነሱ ከ11 ሰዓት እስከ 1 ሰዓት ደግሞ ከ11 ሰዓት እስከ 1 ሰዓት ደግሞ ሌላ ፕሮግራም አንድ ፕሮግራም ታነባላችሁ። ሶ በአንድ ቀን ውስጥ 3 ፕሮግራም አነበባችሁ። በአንድ ቀን 3 ፕሮግራም ካነበባችሁ አስቡት፣ በሳምንት ውስጥ 7 ቀን አለ። ስለዚህ በ7 ቀን ውስጥ ስንት ፕሮግራም ታነባላችሁ ማለት ነው? 21 ፕሮግራም ታነባላችሁ። በአንድ ሳምንት ብቻ 21 ፕሮግራም አላችሁ ማለት ነው። በዚህ በ21 ፕሮግራም ውስጥ እንዴት ነው የምታደርጉት? 3 ፕሮግራም ስላችሁ እንግዲህ ያው ተከፋፍሉታላችሁ። በየሁለት ቀኑ ሆኖ እያደረጋችሁ የ9 የ10 የ11 የ12 ለምሳሌ ያው አብዛኞቻችሁ 12 ነው እየጨረሳችሁ ስለሆነ ስፔሻሊ ከዛ በታች ያለው ሶስቱ ነው። ሶ ምን ማለት ነው? ለምሳሌ ቀን ላይ የ9 ካነበባችሁ ማታ የ10 ከዛ ጠዋት ላይ ደግሞ የ11 ወይ 12 እያደረጋችሁ ፕሮግራሙን በሙሉ ካሁን ጀምራችሁ ከ9 እስከ 12ኛ ክላስ ያለውን በዚህ መንገድ ፕሮግራም አውጥታችሁ እንዳልኳችሁ በቀን 3 ፕሮግራም እያነበባችሁ ምንም ታይም ሳይሸራረፍ ታይማችሁን ኢፌክቲቭሊ ከተጠቀማችሁ እስከ አሁኗ ሰዓት ጀምሮ ከየካቲት 2 ጀምሮ እስከ መጨረሻው ድረስ ያለውን ጊዜ በትክክል ከተጠቀማችሁ እመኑኝ ምናልባት 2 ዓመት ከዛ 3 ዓመት ያነበባችሁትን በዚህ በጥቂት ጊዜያት ውስጥ አንብባችሁ ብቁ ሆናችሁ በጣም ኢፌክቲቭ ሆናችሁ ጥሩ ውጤት ማምጣት ትችላላችሁ ብዬ ይሄን ላረጋግጥላችሁ ዝግጁ ነኝ። ምክንያቱም በጣም በዚህ መንገድ ብዙ ተማሪዎችን ጠቅሜ ብዙ ተማሪዎቼ ጥሩ በጣም ከፍተኛ ውጤት እያመጡ ስላለፉ ይሄንም ለሁላችሁም ለማጋራት ያክል ነው ማለት ነው። ግን አይን ስላቸውን ፕሮግራም አውጡ ብያቸዋለሁ። እነዚህ 3 ነጥቦች ጠቅሼላቸዋለሁ። በመጀመሪያው ምን ማጥናት እንደምትፈልጉ፣ ስንት ማምጣት እንደምትፈልጉ፣ ከዛም ፕሮግራም ማውጣት። ይሄንን ሁሉ እስካሁን እያደረጋችሁ ነው ወይ? አድርጋችኋል? ካላደረጋችሁ ስለዚህ አሁን በዚህ ቪዲዮ የምታዩ ሁላችሁም ይሄን አድርጉ። በቀጣይ ቪዲዮስ ምን ሰራላችኋለሁ። ስለዚህ በቀጣይ ቪዲዮ ደግሞ ፕሮግራሙን አውጥታችሁ ፕሮግራሙን እንዴት መጠቀም እንዳለባችሁ እያንዳንዳቸውን ሳብጀክቶች ከፋፍዬ በሳብጀክት አድርጌ ቪዲዮ ሰራላችኋለሁ። በሚቀጥሉት ተከታታይ ጊዜያት እንግዲህ ኢንትራንስ ከፍተኛ ውጤት ለማምጣት እንዴት ማጥናት አለባችሁ የሚለውን ፕሮግራም ጭምር ከዛ ደግሞ የአጥናን ስልትም ጭምር ከዚህ በኋላ ተከታታይ የሆነ ቪዲዮ ሰራላችኋለሁ። ብቻ ብቁ ሊያደርጋችሁ የሚችሉ ቪዲዮ በተከታታይ ሰራላችኋለሁ። ይህን ቪዲዮ ለብዙ እንዲደርስ እንግዲህ ሁላችሁም ቤተሰብ ሰብስክራይብ በማድረግ ቤተሰብ በመሆን ሼር፣ ላይክ እና ኮሜንት በማድረግ የምትፈልጉትን ነገር ደግሞ ኮሜንት ላይ በመጻፍ አድርሱኝ። እኔ ደግሞ በዛ በኮሜንታችሁ መሰረት እየተዘጋጀው እመጣለሁ። ስለዚህ ለብዙዎች በማድረስ ተባበሩኝ። ኞታ ቲቶሮች ነን። አስጠኛባቸው ነኝ። ሻሎም